ለህይወታችን ጭምር ነው። ሰው ያለ ምግብ መኖር እንደማይችል ሰርቫይቭ ማድረግ እንደማይችል ያለ እግዚአብሔር ቃል አማኝ ሆኖ በክርስትናው ሰርቫይቭ ማድረግ አይችልም። ቃሉ ተጨማሪ ነገር ብቻ ሳይሆን ብቸኛና ዋና ነው ለህይወታችን የሚለውን ነገር በደንብ አድርገን በብሉይ ኪዳን አይተናል። በተለይ ሰው የእግዚአብሔር ቃል ሳይኖረው ምን ሊሆን እንደሚችል አደጋውን አይተናል። እውቀት ከማጣት የተነሳ ህዝቤ ጠፍቷል ነው ያለውና የጥፋታቸው በጣም የሚያሳዝን ነውና ህዝቡ ባለማወቃቸው ነው የጠፉት። እውቀት ስለሌላቸው ነው። እውቀት ደግሞ የሌላቸው ስላልተማሩ ነው። ያላስተማሯቸው ደግሞ ካህናቶች ናቸው። አንተም ደግሞ ይላል ወደ ካህኑ ዞር ብሎ ህዝቤ እውቀት ከማጣት የተነሳ ነው የጠፉት ይልና ወደ ካህናቱ ደግሞ ዞር ብሎ አንተም ደግሞ እውቀትን ጠልተሃልና የህዝቡ እውቀት አጥተው ነው፣ እውቀት የሚሰጣቸው አጥተው ነው። ስለዚህ ጠፍተዋል። እግዚአብሔር በብሉይ ኪዳን አይታችሁ እንደሆነ ብዙ ጊዜ ከህዝቡ ጋር በተያያዘ ያዝንላቸዋል እና በቃ እረኞቻቸው ስለተዋቸው ለህዝቡ ያዝናል። በሐዘኒታ ነው የሚናገረው። የካህናቱ ግን የአገልጋዮቹ ግን ቸላ ያላችሁት ሆን ብላችሁ ነው። ከዛ አንተም ይላል ካህኑ ዞር ብሎ ሲያናገረው አንተም እውቀትን ጠልተሃልና deliberate action ማለት ነው። ሆን ተብሎ የተደረገ ነገር ነው። እውቀትን ጠልተሃልና እኔም ደግሞ ይላል ካህን እንዳትሆነኝ ጠላሁ። አይገርምም? ጠልተኛል አይደል? እግዚአብሔር የሚያከብሩትን ነው። የሚንቁኝ ግን ይናቃሉ ብሏል። ስለዚህ አንተም እውቀትን ስለጠላ እኔም ደግሞ ካህን እንዳትሆነኝ ጠላሃለሁ። ሕጌን ሆን ብለህ ስለረሳ እኔ ደግሞ ልጆቼን እረሳቸዋለሁ። በጣም አደገኛ ነገር ነው። እንደሱ ብለናል። እንደው የእግዚአብሔር ቃል በአማኞች መካከል ሲጠፋ የመጨረሻው ሊሆን የሚችለው አሳዛኝ ውጤት ስናይ የተመለከትነው ዜና ላይ ያለው ቃል ነው። በጣም ከባድ ነው አለን። በዚያን ጊዜ እስራኤል አሳዛኝ ሁኔታ ውስጥ አልፏል ይላል። ምንድነው የሆነው? እስራኤል በዚያ ወቅት ያለ እውነተኛ አምላክ፣ ያለ አስተማሪ ካህን፣ ያለ ሕግ ይኖሩ ነበር። እንዴት ነው ሰርቫይቭ ያደረጉት? አይገርምም? ያለ እውነተኛ አምላክ አላቸው፣ ግን እውነተኛ አምላክ አይደለም። ካህን አለ፣ ግን እውነተኛ አስተማሪ ካህን አይደለም። ሕግ አለ፣ ግን የሚያውቁት የሚኖሩበት ሕግ አይደለም። ስለዚህ በዚህ ምክንያት ውጤቱ በጣም አሳዛኝ ነበር። በዚያን ጊዜ ለሚወጣውም ለሚገባውም ሰላም አልነበረውም። ወንድም በወንድሙ ላይ ይነሳ ነበር እና እግዚአብሔር በመከራ ሁሉ ነው ማለት በአንዳንድ ነገር እኮ አይደለም የሚለው፣ በመከራ ሁሉ ያስጨንቃቸው ነበር። ለምን? ሕጉን ትተዋል። የእግዚአብሔርን ቃል መተው፣ የእግዚአብሔርን ሕግ መተው በብሉይ ኪዳን ያስከፍል የነበረውን ዋጋ አይተናል። አዲስ ኪዳንን እንመለከታለን። ያን እንደ መግቢያ ነው ያየነው ብያችኋለሁ። ግን ይሄን ያልኩበትን ምክንያት ሳስረዳ አዲስ ኪዳን እንመለከታለን ስንል ብሉይ ኪዳን ከአዲስ ኪዳን ያነሰ ቫልዩ ነው ያለው ለማለት ፈልገን አይደለም። ወይም ደግሞ በአዲስ ኪዳን እግዚአብሔር ስለ ቃሉ ያለው አቋም ሞር ተጠናክሯል እያለን አይደለም። የእግዚአብሔር ፈቃድ በብሉይ ኪዳንም በአዲስ ኪዳንም ከሕጉ ጋር በተያያዘ ከእግዚአብሔር ቃል በተያያዘ እግዚአብሔር ፈቃዱ አይለወጥም። እግዚአብሔር ጥንትም አሁንም ቃሉ ለዘላለም ያው ነው። እስቲ እግዚአብሔር ቃል ያው ነው በሉ እስቲ። አይለወጥም። እግዚአብሔር ቃሉን በተመለከተ አሁንና አይደለም የሚል ፈቃድ የለው። ፈቃዱን የገለጠበት ስለሆነ እግዚአብሔር ቃሉ ማለት ባይደው ሕጉ ማለት እኔ አሁን አንዳንድ ሰዎች ስለ ብሉይ ኪዳን ሕግ መሻር ማለት በብሉይ ኪዳን የተሻሩ ስርዓቶች አሉ። የመቅደስ ስርዓቶች፣ ልዩ ስርዓቶች አሉ። ከሕጉ ጋር በተያያዘ ግን ሰዎች እግዚአብሔር ሕግ እኮ እንደተሻረ ሲያስቡ ምነግራቸው የመጀመሪያው ነገር የእግዚአብሔር ሕግ ተሽሯል ስትሉ እያላችሁ ያለው እግዚአብሔር ፈቃዱን ሐሳቡን ለውጧል እንደማለት ነው። እግዚአብሔር ሕግጋቱ ራሱ ፈቃዱን የገለጠባቸው ናቸው። እኔ መወደው ያለው ነው የኔ ባህሪ ብሎ የባህሪው መንጸባረቅ የሆኑ ነገሮች ናቸው። የባህሪው ሪፍሌክሽን ናቸው። ስለዚህ እግዚአብሔር ፈቃዱን ሊለውጥ ካልቻለ ሕጉም ቃሉም አይለወጥም። አዲስ ኪዳንን ግን እንደው መስመር ለማበጀት በአዲስ ኪዳን ያለውን የእግዚአብሔርን ቃል በተመለከተ መጽሐፍ ቅዱሳችን የሚያስተምረንን ጥልቅ ነገር ለመመልከት ነው ያልነው እንጂ በብሉይ ኪዳን እግዚአብሔር ቃሉ እንዲታወቅ በሚፈልግበት መጠን በአዲስ ኪዳንም ይፈልጋል።
በአዲስ ኪዳን በብሉይ ኪዳን ደግሞ ሕጉ ከከንፈራችን እንዳይለይ በሚፈልግበት መጠን እግዚአብሔር አሁንም ሕጉ ከከንፈራችን እንዲለይ አይፈልግም። ስለዚህ በዚህ መጠን እግዚአብሔር ቃሉን ያከብረዋል ለማለት ነው። አልተለወጠም መርሁ እንዲያውም ተጠናክሯል የሚለውን ለማሳየት ነው። ጌታችን ኢየሱስ ክርስቶስ በአዲስ ኪዳን እንግዲህ ጥሩ ምሳሌያችን እሱ ነው። ከሱ ነው የምንነሳው። መሰረት ማስቀመጥ ካለብን በአዲስ ኪዳን መሰረት የምናስቀምጠው ከጌታ ኢየሱስ ክርስቶስ ነው። እና ጌታ ኢየሱስ ክርስቶስ ስለ ቃሉ ቢያላቸው በጣም ብዙ ነገሮች አሉ። እነሱም በኋላ ላይ እናነሳለን። ግን እሱ ከቃሉ ጋር የነበረው ደግሞ አታችመንትን ምን ነበር የሚለውን ስናይ ዋው ኢየሱስን እንመስለዋለን ብለን ብዙ ጊዜ እንነጋገራለን አይደል? ኢየሱስንማ መምሰል ካለብን በዚህ ነው የምንመስለው ብለን እንድንወጣ ነው ዛሬ ዋነኛ ዓላማችን ማለት ነው። ኢየሱስን እመስለዋለሁ ካለን ኢየሱስ የሆነው እንሆናለን። ጌታ ኢየሱስ ክርስቶስ በአዲስ ኪዳን የሰጠን ቃሉን የበለጠ እንድናጠናው እንደውም ከአስተማሪ ጋር ነው። ከአስተማሪ ሲገደው የሰው አስተማሪም አይደለም የሰጠን። የሰው አስተማሪ ሳይሆን የሰጠን ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ምንድነው 26 ላይ ጌታ ኢየሱስ ክርስቶስ መሄጃው ሲደርስ አሁን ልሄድ ነው በቃ አላቸው። ልሄድ ነው ከናንተ ልለይ ነው ወደ አባቴ ሄዳለሁ። ግን ሲሄድ ፊታቸውን ሲያዩ ጭንቀት አለበት ማለት ሲያስተምር 3 ዓመት ሲያስተምራቸው ነበር ያለው እየደረገ ሲያሳያቸው ነው የኖረው። እና ድንገት ተነስቶ አሁን በቃ ሄዳለሁ አላቸው። እና በቃ ልትተውን ነው ሲሉት ነው አልተዋችሁ ልክ እንደኔ የሆነ ሌላ አጽናኝ ይመጣላችኋል። እንደኔ የሆነ ነው እኔ እንደማደርገው የሚያደርግ እኔ ያደረኩትን ያሳያቸውን ሁሉ የሚያደርግ ሌላ ይመጣላችኋል አለ። ኢየሱስ የመጀመሪያ ተግባሩ ሌላው ከሱ በኋላ የሚመጣው ተግባሩ ዋነኛው ስራው ምን እንደሆነ ሲነግራቸው አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ ሃሌሉያ አብ የሚልከው በስሜ ነው። ይሄ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ ሁሉን ያስተምራችኋል። ሁሉን ያስተምራችኋል ሲል ደግሞ አዲስ ትምህርት አይደለም ያስተማራችሁ። ልክ በብሉይ ኪዳን ያለውን በአዲስ ኪዳንም እያጠናከረው መጣ እንዳልኳችሁ እኔ ሄዳለሁ ከኔ በኋላ መንፈስ ቅዱስ ይመጣል። መንፈስ ቅዱስ ደግሞ ሲመጣ የሆነ እናንተ የማታውቁትን ያላያችሁትን አዲስ ነገር ደግሞ አይደለም ይነግራችሁ። እኔ ነገርኳችሁን ሁሉ ያሳስባችኋል። አብሮ ያጠናል ማለት ነው። መንፈስ ቅዱስ ያስጠናችኋል ማለት ነው። የባይብል ስተዲ ሊደሮቻችን እንደሚያስጠኑን የቤተ ክርስቲያን መሪዎቻችን እንደሚያስተምሩን መንፈስ ቅዱስ ከናንተ ጋር ሆኖ ደግሞ ያስተምራችኋል። እኔ የነገርኳችሁን ሁሉ ያሳስባችኋል። መንፈስ ቅዱስ አስተማሪ ነው። ስሙ ይባረክ። እስቲ መንፈስ ቅዱስ አስተማሪ ነው በሉ እስቲ። እንደ መንፈስ ቅዱስ ያለ አስተማሪ የለም። ዮሐንስ በመልእክቱ ላይ ዮሐንስ መልእክት በጻፈበት አውድ ኖስቲዝም የሚባለው አመለካከት በጣም የገነነበት ወቅት ነበርና በዚህ በዓለማዊ ፍልስፍና ሰዎችን ያሸንፏቸዋል። ስጋና መንፈስን በመለያየት ዕውቀት ነው ሰውን የሚያድነው ምናምን እያሉ ፍልስፍና ውስጥ ይገባውና ኮንፊውዝድ ያደርጓቸው እና አንዳንዶቹ ገና አልጠነከሩ አሉ። እኛ ገና ያልጠነከርን እናንተ እኮ ከጌታ የተማራችሁ የዳሰሳችሁት የነካችሁት ናችሁ። እኛ ግን ገና ከጌታ ያልተማርን በእነዚህ ሰዎች ፍልስፍና ፊት እንዴት ነው መቆም የምንችለው አይነት ፍርሃት ውስጥ ሲገቡ ምዕራፍ 2 ቁጥር 27 ላይ አንደኛ ዮሐንስ ላይ እንደዚህ ይላቸዋል። የሚያቆማቸው አስተማሪ መንፈስ እንዳላቸው ሲነግራቸው እናንተ ከሱ የተቀበላችሁት ቅባት በእናንተ ይኖራል ይላል። የሚናገረው ስለሆነ አኖይንቲንግ አይደለም፣ የሚናገረው ስለ መንፈስ ቅዱስ ነው። እዚህ ጋር የሚናገረው በቀጥታ እናንተ ከእርሱ የተቀበላችሁት ይህ ቅባት በእናንተ ይኖራል። ስለዚህ ማንም ሊያስተምራችሁ አያስፈልጋችሁ። ነገር ግን የእርሱ ቅባት ስለ ሁሉ ያስተምራችኋል፣ እውነተኛም እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ። ስለዚህ ይገርማችኋል። እኔ አንዳንዴ ደስ የሚለኝ በጌታ የሆኑ ሰዎች የቆሙት በጣም በጥልቅ ዕውቀት አይደለም፣ ውስጣቸው ባለ በሚያስተምር ቅዱስ ቅባት አማካይነት። አንዳንድ ጊዜ በጣም የሚገርመኝ ያኔ እኛ በነበርንበት እምነት ውስጥ
ለመናፍቃን ምላሽ የሚሆን ትምህርት ለመናፍቃን አሁን እኔ ልክ ጳውሎስ እንዳለው ማለት ነው። ይሄንን አሳድድ ነበር እንዳለው እኛ እናሳድድ ነበር አይደል? ይሄ መንገድ እና ለመናፍቃን ምላሽ የሚሆኑ ጥቅሶችና ትምህርቶች ጥቅጥቅ ብለን አጥንሰን በተለይ ትምህርተ መለኮት የምትባል አንድ እንትን ነበረች መጽሐፍ ነበረች። እንደገና ደግሞ በአቡነ ጎርጎርዮስ የተዘጋጀች ለመናፍቃን ምላሽ ተብላ የተዘጋጀች መጽሐፍ ነበረች። ከአፍ እስከ ገደፉ በሚባል መንገድ ጥጥጥ አድርገን ወተን ገና አዲስ የሰፈራችን ልጆች ምንም የማያውቁ ምንላቸው ወደዚህ መንገድ የገቡትን ወደ ጌታ የመጡትን ልንከራከራቸው እንሄዳለን። የሚገርመኝ ነገር በአንድ ቃል ልባችንን ትርክክ አድርገውት ብዙ ቃል ተናግረን እኮ ነው እነሱ በአንድ ቃል ትርክክ አድርገውን እና እነሱ ይጸናሉ፣ እኛ እንንገዳገዳለን። ልዩነቱ ምንድነው? ከነርሱ ጋር ያለው አስተማሪው ቅባት ነው አይደል? መንፈስ ቅዱስ አለ የሚያስተምራቸው የሚያጸናቸው። ከኔ ከምለፈልፈው ከምነግራቸው ብዙ ቃል በላይ የሚያስተምራቸው መንፈስ ቅዱስ አለ። መንፈስ ቅዱስ ትኩረት የሚያደርገው ማስተማር ላይ ነው። ኦኬ እንደዚህ ከሆነ ቃሉን ቢያናነብ ደግሞ ምን ያህል ነው የሚያስተምረን የሚለውን አስቡት። ከቃሉ ጋር ደግሞ ብንጣበቅ ቃሉን ደግሞ ብናነበው ምን ያህል ነው የሚገልጥልን የሚያበራልን እንደሚለውን በጥልቀት ማንሳት ያስፈልጋል። ስለዚህ መንፈስ ቅዱስ ጌታ ኢየሱስ ክርስቶስ ካስተማሪ ጋር ነው የተሆን ስንል እሱ ግን የኖረው እንዴት ነው የሚለውን ደግሞ እንመልከት። ጌታ ኢየሱስ ክርስቶስ በምድር ኑሮው ላይ ከመጽሐፍ ጋር የነበረው መጣበቅ ምን ይመስል ነበር የሚለውን ነገር እንመልከት። ጌታ ኢየሱስ በአዲስ ኪዳን በምድር ላይ በአዲስ ኪዳን ለምን እላለሁ? በአጠቃላይ በምድር ላይ እግዚአብሔርን ካገለገሉ ሰዎች ሁሉ ሰው ሆኖ በምድር ላይ ከኖሩ ሁሉ አብ በጣም ደስ የተሰኘበት ኢየሱስ ነው። የያህዌ ባሪያ አገልጋዩ እሱ ነው። በፈቃዱ ባሪያ አድርጎ ወደዚህ መጥቷል አይደል? ጌታ ኢየሱስ እግዚአብሔር አብ ከሰማይ ተመልክቶ በምድር ላይ እርሱን ያገለገሉትን ከአባቶች ጀምሮ ያሉትን ረጅሙን ሰልፍ ቁጥራችሁ ማትጨርሷቸውን ያንን ረጅሙን ሰልፍ እግዚአብሔር ተሰልፈው ከፈለጋችሁ ከአባቶቻችን ከነ ሄኖክ ጀምሩ ከዛ ከፈለጋችሁ እነ ዳዊትን እነ አብርሃምን አምጡ እነ ሙሴን ደርድሯቸው ነቢያትን ሁሉ እንዲህ ተሰልፈው እግዚአብሔር ዝቅ ብሎ ሲመለከት ነፍሴ ደስ የተሰኘችበት ምርጤ ብሎ ፒክ የሚያደርገው ከዚህ ሰልፍ መካከል ልጁን ነው። እግዚአብሔር በልጁ ደስ ተሰኝቷል። ከመጠን ያለፈ ነው ደስ የተሰኘው። ኢሳይያስ ሲነግረን ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ እርሱም ለአሕዛብ ፍርድን ያወጣል ብሎ ስለርሱ ይመሰክርለታል። ይህ ምርጤ ያለው አባቱን ደስ ያሰኘበት አንደኛው መንገድ ምንድነው? ዋነኛና አባቱን ደስ ያሰኘበት መንገድ የአባቱን ፈቃድ መፈጸሙ ለቃሉ የነበረው ስፍራ ነው። የዕብራውያን ጸሐፊ ሲነግረን ወደ ዓለም ሲገባ ምን እንዳደረገ ሲነግረን ስለዚህ ወደ ዓለም ሲገባ ይለናል። ይሄ እግዚአብሔር ደስ የተሰኘበት ምርጡ አብ ደስ የተሰኘበት ምርጡ ወደ ዓለም ሲገባ እንዲህ ብሎ ነው የጀመረው። መስዋዕትና መባንም አልወደድክም፣ ብትወድ ኖሮ እኮ እሰዋልህ ነበር፣ ግን እነዚህን ሁሉ አይደለም የወደድከው። ስጋን ግን አዘጋጀህልኝ፣ በሙሉ በሚቃጠል መስዋዕት ስለ ኃጢአትን በሚሰዋ መስዋዕት ደስ አላለህም። ስንት በሬ ታርዷል፣ ስንት ጊደር፣ ስንት ደግሞ የበግ ደም ፈሷል፣ በዚህ ሁሉ እንኳን አንተ ደስ አላለህም። በዚያን ጊዜ ይላል እኔ ግን ስገባ ወደ ዓለም ስገባ በዚያን ጊዜ በመጽሐፍ ስለኔ እንደተጻፈው ክብር ለእግዚአብሔር ይሁን ፈቃድህን ላደርግ መጥቻለሁ ይላል። አባት ሆይ እኔ ወደ ዓለም ስገባ በሰማይ የነገርከኝን ብቻ ላደርግ ሳይሆን የመጣሁት በሰማይ ሲሄድ እሺ ምን አደርጋለሁ ብሎ አባቱ ሲጠይቀው በምድር ለነቢያት የሰጠዋቸው ለነ ሙሴ የሰጠዋቸው
ትንቢቱን አመጣ። እሱን አጥናና እሱን ኑርልኝ ያለው ሰምታችሁኛል ያልኩት እሱን አጥናና ኑርልኝ። ስለዚህ በመጽሐፍ ጥቅልል ስለኔ የተጻፈውን በአባቶች በኩል የተናገርከውን እሱን ላደርግ ፈቃድህን ላደርግ መጥቻለሁ አለ ጌታ ኢየሱስ። እንዳያው ይምርጥ። ከዛ በኋላ በአገልጋይነት ህይወቱ ሁሉ ዋጋ ከሰጣቸው ነገሮች ዋነኛ ነገሮቹ የእግዚአብሔር ቃል ነበር። ህይወቱ ሙሉ በእግዚአብሔር ቃል የተሞላ ነበር። እንደርሱ በአዲስ ኪዳን ላይ ቁጠሩ ሄዳችሁ እንዲህ ተብሎ ተጽፏል ያለ የለም። እሱ እኮ ነው ያለው እንዲህ ተብሎ ተጽፏል ይላል። አንዳንድ ሰዎች ዳይሬክት ኮት ያደረጋቸውን ነገሮችና ምናልባት ደግሞ ዝም ብሎ እየወሰደ ያገናኛቸውን ነገሮች ሲናገሩ አንዳንዶቹም ለመቁጠር ይዳግታሉ። በጣም በብዙ መቶዎች የሚቆጠሩ አንዳንዶቹ እስከ ሺህ ናቸው ይላሉ። ዳይሬክት ደግሞ እስከ 100 እንዲህ ተብሎ ተጽፏል ብሏል። እንዲህ ተብሎ እንደተጻፈ እያለ ጌታ ኢየሱስ ክርስቶስ ይናገራል። ለጠያቂዎቹ ከሰይጣን ጀምሮ እስከ ሃይማኖት መምህራን ድረስ የመለሰላቸው ያናገራቸው በመጽሐፍት ነው። ሰምታችሁኛል ያልኩት በመጽሐፍት ነው ያናገራቸው። ለምሳሌ ጌታ ኢየሱስ ክርስቶስ ትዝ ይላችኋል አይደል? የመጀመሪያ ህይወቱን ፐብሊክ ላይፍ የሚባለውን የአደባባይ ህይወቱን የጀመረው ከምድረ በዳ ሲወጣ ነው። ከምድረ በዳ ሲወጣ 40 ቀን ጾመ ይላል። ተራበ። ከዛ ሲራብ ዋው አለ ሰይጣን። በጣም ጥሩ ኦፖርቹኒቲ ነው ኢየሱስን ለማሳት። በጣም ጥሩ ኦፖርቹኒቲ እንደተራበ አየና ይላል ጌታ ኢየሱስ ክርስቶስ ጋር ቀረበና አንተ የእግዚአብሔር ልጅ ነህ አይደለም አለው። አዎ የእግዚአብሔር ልጅ ነህ። አዎ እኛ አሁን ይሄው መርጣው ነው የጻፉልን እንጂ በጣም ዳያሎጋቸው ሰፊ ሊሆን ይችላል። የእግዚአብሔር ልጅ ነው። እንግዲህ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግና ብለው ርቦ የለ ማለቱ ነው። ደሞ ትችላለህ እኮ አይደለም ስለራበ ይህንን አድርገህ ብላ አለው። ጥቅስ የማያውቅ ሰው ዞር በል ካጠገቤ አፈር ብላ ነው የሚለው። በመጽሐፍ ካላናገራችሁ እንደሱ እኮ ነው የምትሉት። አንዳንድ ሰዎች እኮ እንደሱ ነው የሚሉት። አየህ ጌታ ኢየሱስ ክርስቶስ ግን በመጽሐፉ ዕውቀት የተሞላ ነበር እና ከሕጉ መጽሐፍ ላይ ጠቀሰለት። ሰው እኮ በእንጀራ ብቻ እሱ እኮ ብላ ኖርማል ንግግር ነው ያናገረው። ሰው እኮ በእንጀራ ብቻ እኮ አይደለም የሚኖረው ከእግዚአብሔር አፍ በሚወጣ ቃል እንጂ አለው። አለ ሰይጣን። ጨዋታ ጀመርክ ማለት ነው እንደማለት ነው። ጨዋታ ጀመርክ። ስለዚህ ጥቅስ ነው። አዎ በጥቅስ እንጨዋታ አለና ሰይጣን ባይ ዘ ዌይ ሰይጣን እየተቀባ አይደለም እንጂ ጥቅስ ያውቃል፣ ቃል ያውቃል። በነገራችን ላይ ብዙዎቻችን ለዚህ ነው አሁን ስንሳሳት በእግዚአብሔር ቃል የምንሳሳተው ከመጽሐፍ አይደለም የተሳሳት ነው። ሰይጣን ጠቅሶልን ነው የሚያሳስተን። እና ጠቀሰለት። ከመዝሙር ላይ ነው የጠቀሰለት። አንተ ከሕግ ቅጥቀጥ ከመዝሙር ራቅ ብዬ ልጥቀስልህ አለው። እሺ መላእክቱን አለው ወደ ከፍ ወዳለ ወደ ከተማዋ በመቅደስ ጫፍ ላይ አቁሞት ነው የሚለው። መቅደስ ጫፍ ላይ ና እንሂድ ብሎት። እንግዲህ መቅደስ ጫፍ ላይ ጌታ ኢየሱስ ክርስቶስን ነጥቆ ወስዶት አይደለም፣ እየተነጋገሩ ሊሆን ይችላል የሄዱት። መቅደሱ ጫፍ ላይ አቆመውና ቁልቁል በጣም ረጅም ነው። እዛ ላይ አቁሞት ጌታ መላእክቱን ስለ አንተ ያዛቸዋል። ተጽፏል እኮ መላእክቱን ስለ አንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰናከል በእጃቸው ያነሳዋል ተብሎ ተጽፏል። ወዲያውኑ ይኮረጀው ጌታ ኢየሱስ ክርስቶስ ተብሎ ተጽፏል ሲለው ዲያብሎስም እንዲህም ተብሎ ተጽፏል አለው። ጌታ ኢየሱስ ክርስቶስ አሁንም አንተ ግማሽ ጥቅስ አዋቂ ብሎ ጀመረ ማለት ነው። የሌላ ላበቆ ፍላል በጥቅስም ከሆነ ብሎ ከዛ ጌታ ኢየሱስ ክርስቶስ አንተ ይሄንን ብቻ ነው እንዴ አንተ ያየው? እንዲህም እኮ የሚላል ጌታ አምላክህን አትፈታተነው ተብሎ ተጽፏል አለው። ሰይጣን ተስፋ አልቆረጠም። እሺ አሁን ሜዳን ቀይራለን። መቅደሱ ያንተ ስለሆነ ነው። መቅደስ አካባቢ ስንጫወት ያሸነፍከኝ መቅደሱ ያንተ ስለሆነ ከመቅደስ እንውጣና በሌላ ሜዳ ኒውትራል ሜዳ ላይ እንጫወት እንደማለት ነው። አንዳንድ ጊዜ በሜዳቸው አሸነፉን እና ሜዳ እንቀይራለን። እሺ እና ተራራ ላይ እንሄዳለን። ወደ ተራራ ሄዱ። ከዛ ወደ ረጅም ተራራ ወሰደው ነው የሚለው። እኔ ጌታ ኢየሱስ ክርስቶስ ይገርመኛል። ይሄን ሁሉ እኮ ማድረግ አይጠበቅበትም።
እኛ እንደምንማር ነው ይሄን ሁሉ የሚያደርገው። እና ሄደ አብሮት ወደ ረጅም ተራራ ላይ ወሰደው ይላል። የዓለም መንግስታት ክብራቸውን ሁሉ አሳይቶት አሁን ከጥቅስ ወጣና እንደዚህ ያለው አሁን በቃ በፈቃዱ ፈተነው። ጌታ ኢየሱስ ክርስቶስ ደግሞ ትዝ ይላችኋል አይደለም? ወደ ዓለም ሲገባ ያለው በመጽሐፍ ስለኔ በጥቅልሉ እንደጻፈ ፈቃድን ላድርግ መጥቻለሁ ነው ያለው። ጌታ ኢየሱስ ክርስቶስ አሁን በምድራዊ ፈቃዱ መጣበት። ይሄን በምድራዊ ፈቃዳችን አለ አይደለም? በሱ መጣበትና እንዲህ አለው፣ ወድቀ ብትሰግድልኝ ይህን ሁሉ ሰጣለሁ እኮ አለው። ይሄ ሁሉ መንግስታቸውን ክብራቸውን ሁሉ አሳይቶ ወድቀ ብትሰግድልኝ ይህን ሁሉ ሰጠዋለሁ አለው። የዚያን ጊዜ ጌታ ኢየሱስ ክርስቶስ አንተ ሰይጣን አለው፣ አንተ ሰይጣን ለጌታ ለአምላክ ስገድ፣ ልጨምርልህ እርሱም ብቻ አምልክ ተብሎ ተጽፏል አለው። አቤት የእግዚአብሔር ቃል ሙላት ያላቸው ሰዎች ሰይጣን አጠገባቸው አይቆሙ። እውነቴን ነው የምላችሁ። መጽሐፍ ቅዱስ እንደዚህ ይላል። ቆይ እንገናኛለን ብሎ ሄደ። እንዴት አወቅ? ለጊዜው ተወው ይላል ሉቃስ። ማቴዎስ የሚልን ትቶት ሄደ። ያን ጊዜም ዲያብሎስ ትቶት ሄደ ነው የሚለው። ሌላ እድሉና ኦፖርቹኒቲ እስኪያገኝ ድረስ ግን ሉቃስ ደግሞ ሲል ለጊዜው ትቶት ሄደ ይላል። እና መቆም አልቻለም። የእግዚአብሔር ቃል ያላቸው ሰዎች የዲያብሎስን ፈተና ማለፍ ይችላሉ። በቀላሉ አይሸነፉም። ጌታ ኢየሱስ ክርስቶስ ለዲያብሎስ ብቻ ግን አልነበረም። ለሃይማኖት አስተማሪዎችም በየጊዜው ይነዘንሱታል፣ ይጨቅጭቁታል። እናውቃለን ባዮች ናቸው። ሕግ ነው የሚጠቅሱለት። ሕግ እየጠቀሱለት ሊያሸንፉት ይሞክራሉ። ግን መጽሐፉ ሲነገር ሁሉ ጊዜ አፋቸውን ያስይዛቸው ነበር ይላል፣ መልሰው መናገር እስከማይችላቸው ድረስ። መጽሐፉ እንዴት ነው የሚያውቀው ብለው ይደነቁበት ነበር። ፈሪሳውያን አይተው አንድ ወቅት ላይ እንደዚህ ያሉት፣ ደቀ መዛሙርቱ የሆነ ነገር በሉ እና ሲበሉ ጥያቄ ጠየቁት። ፈሪሳውያን አይተው እነሆ ደቀ መዛሙርቱ በሰንበት ያልተፈቀደላቸው ነገር ያደርጋሉ ብለው አሉት። ጌታ ኢየሱስ ክርስቶስ እስቲ በሰንበት የተፈቀደውና ያልተፈቀደው ምንድነው? ነውር አይደለም ያለው። በቃ ሶሉሽኑ እሱ የእግዚአብሔር ቃል ነው። እና ችግራችሁ የንባብ ችግር ነው። ከቃሉ ጋር ያላችሁ ቅርበት ነው። ዝም ብላችሁ እንዲህ ቃሉ ጋር አላሳለፋችሁም፣ በደንብ አላነበባችሁትም ይላችኋል። እንዴት ነው የሚላችሁ? የዳዊትን ታሪክ አታውቁትም ይላችኋል። የዳዊትን ታሪክ አታውቁት? ጌታ ኢየሱስ ክርስቶስ ሕግ መጽሐፍ ላይ ሄዶ ያውቃል። መዝሙራትን ይጠቅሳል። እንደገና ደግሞ የአባቶችን ታሪክ ይጠቅሳል። ከመጽሐፍቱ ጋር የነበረውን ግንኙነት ተመልከቱት። የዳዊትን መጽሐፍ አላነበባችሁም ብሎ በጣም ዲቴል፣ በጣም በቅርበት ነው። ይሄ ቢትዊን ዘ ላይንስ የሚባለው ነገር አለ። በእነሱ መካከል ሆኖ ሁሉ ያለውን ታሪክ ነው የሚያውቀው። እኛ ልብ የማንለው ዋጋ የማይሰጠውን ታሪክ ነው። ይሄ ምን ማለት እንደሆነ ተመልከቱ ብሎ የሚያስተምራቸው ምን ይላቸዋል? ዳዊትም ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናቱ ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉ ያልተፈቀደውን የመስዋዕት ህብስት እንደበላ አላነበባችሁምን ይላቸዋል እነሱ ሰዎች። ከዛ ወዲህ ደግመው ሊናገሩት አይችሉም። እንዴ አንተ በልቷል እንዴ ነው ይባባሉት። ያን ጊዜ ግን ለምን አየ መጽሐፉን በትክክል ስላላጠኑት እንጂ ለምንድን ነው ያን ጊዜ ጥያቄ ያልሆነብን? ዳዊት ለእርሱ ያልተፈቀደውን ለካህናት ብቻ የተፈቀደውን እርሱና የእርሱም ሰዎች ያንን ለመስዋዕት የተደረገውን ነገር ሲበሉ እንዴት ጥያቄ ያልሆነብን? ዛሬ ጥያቄ ለምን? ያኔ እኮ እግዚአብሔርን ጠይቀውት ቢሆን መጽሐፍ አጥንቶት ቢሆን ኖሮ ዛሬ ጥያቄ ነው ይገባቸው ነበር። ግን አላነበባችሁም ይላቸው። እርሱ ብቻ አይደለም። አንድ ጊዜ ደግሞ መጡና በቃ የእግዚአብሔር ቃል በሙላት ስለሌለባቸው እንደልባቸው መኖር ስለሚፈልጉ አሁንም ሊፈትኑት ይላል። ፈሪሳውያኑም ወደ እርሱ ቀረቡና ሊፈትኑት፣ ዲያብሎስም ሊፈትነው ቀረበ። እነዚህም ሰዎች ሊፈትኑት ቀረቡ ነው። አይ ሊፈትኑት ቀረቡና ሰው አሉት በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን አሉት። አሁን አንዳንድ ጊዜ መልስ የሌላቸውን ጥያቄዎች ሰዎች እየጠየቁ ግራ እንደሚያጋቡን ማለት ነው። በቃ መጽሐፉን በደንብ ካላወቅነው ዝም ብለው የልባቸውን ፈቃድ ለመፈጸም ዝም ብለው ጥያቄ እንደሚያነሱት አይነት ጌታ ኢየሱስ ክርስቶስን ጥያቄ ያነሱበት ሰው በማናቸው ምክንያት ነው ያሉት። እነሱ በኋላ የደበቁት ነገር አለ። በኋላ ላይ የሚናገራቸው በኋላ የደበቁት ነገር አለ። ደብቀው ልክ መልስ ሲሰጣቸው ይሄው ብለው ሙሴን ማስረጃ ላይ ያቀርቡት ነው። ሙሴ ምን ብሏቸዋል? በቃ ሚስቱ ከመፍታት ከፈለገ ይፍታትና የፍቺ ጽፈቱን ይስጣት ምናምን የሚላል።
ልክ ጌታ ኢየሱስ ክርስቶስ የሚሰጠው መልስ እየጠበቁ ነው። መልስ ከኋላቸው ይዘው ሰው በማናቸው ምክንያት ሚስቱን መፍታት አልተፈቀደለትም፣ ተፈቅዶለታል ቆይ ብለው ሊፈትኑት መጡ። አልተፈቀደለትም ብሎ ዳይሬክት ምላሽ ቢሰጣቸው ይሄ ታዲያ ምን ማለት ነው ብለው የሙሴን መጽሐፍ ሊጠቅሱለት ነው። ጌታ ኢየሱስ ክርስቶስ በእጃቸው የያዙትን ሊመልሱለት ያሰቡትን ጥያቄ ያውቁታል። ስለዚህ የማይመልሱትን ጥያቄ ሰጣቸው። እንደዚህ አላቸው፣ ፈጣሪ በመጀመሪያ ግን ያደረገው ምንድነው አለ። አሁን ወደ ፍጥረት ደግሞ ይላል። አያችሁ፣ ከሕግ መጽሐፍ እንደገና ደግሞ ወደ ጀነሲስ። የጌታ ኢየሱስ ክርስቶስ የመጽሐፍት ዕውቀት በብሉይ ኪዳን ላይ የነበረው መጽሐፍት ዕውቀት ከመዝሙራት ጠቅሷል፣ እንዳልኳችሁ ከነቢያት ጠቅሷል፣ ከሕግ መጽሐፍ ጠቅሷል። አሁን ደግሞ ወደ ዘፍጥረት ታሪክ ወደ ጀነሲስ ደግሞ ይመልሳቸዋል። ወደዛ ደግሞ ይመልስና እንደዚህ ይላቸዋል፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ዓለም ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን አሁንም ሌላ አይደለም። አላነበባችሁ ምን? አየ አላነበባችሁ ምን? ጌታ ኢየሱስ ክርስቶስ እኔ አንብቤዋለሁ ማለቱ ነው እኮ አይደል? እኔ አታውቀው ምን ስልህ ምን እያልኩ ነው? እኔ ግን አውቀዋለሁ። አላነበብክም ምን ካልኩ ምንድነው? እኔ አንብቤዋለሁ፣ እናንተ አላነበባችሁትም፣ እኔ ግን አንብቤዋለሁ። ጌታ ኢየሱስ ክርስቶስ ፍጹም ነው ብለን ሰው ነው የምንና 100% ሰው ነው ብላችሁ የምታምኑ አላችሁ? ታምናላችሁ? ፍጹም ሰው ፍጹም አምላክ ታምናላችሁ? አታምኑም እንዴ? አይደለም እንዴ? በኢንካርኔሽን ታምናላችሁ አይደል? የበቃ አምላክ ሰው ሆኗል የሚለውን ታምናላችሁ? አምላክ ፍጹም ሰው ሆኗል። ፍጹም ሰው ነው የሆነው። ሰው አልመሰለም። ሰምታችሁኛል? ሰው አይደለም ጌታ ኢየሱስ የመሰለው። ጌታ ኢየሱስ ክርስቶስ 100% ሰው ሆኗል። እንደኔ ሆኗል። እና ለብዙዎቹ ሃይማኖቶች እኮ ችግር እሱ ነው። እኛም እንደሱ እንዳንሆን አንዳንዴ እንደነግጣለን። እኔ አልደነግጥም። ይገርማችኋል። በቃ ሊያሳፍሩን ሞክረው አምላካችሁ እንደ ማንኛውም ሰው እዛ ሄዶ ምናም ብለው ይሄ ያደርጋል፣ ይበላል፣ ይጠጣል፣ ከዛ ከበላ ከጠጣ ደግሞ እንደዚህ ይሆናል ብለው ውጤቱን ጭምር ምናምን አምላክ ምናምን ሲያደርጉ ኦፍ ኮርስ ሰው ነው። ኢየሱስ ሰው ሆኗል። ለምንድን ነው ይሄን ሁሉ የምናገረው? ሰው ሆኗል ኢየሱስ ብለን ካወቅን ካመንን ኢየሱስ ሰው ከሆነ መጽሐፍትን በምድር እንደ ሰው ነው ያልኩት፣ ተምሮ ነው ያወቀው። ተስማማላችሁ? ሳነብ ጌታ ኢየሱስ ክርስቶስ አላወቀው። በቃ ዝም ብሎ አምላክ ስለሆነ ቃሉ ዝም ብሎ ዘሎ ውስጡ አልገባበትም። ኢየሱስ አንብቧል የሕግ መጽሐፍ። እንዳንድ አይሁዳዊ እየተማረ እያነበቡለት መጽሐፍን እያነበበ ነው ያደገው። ጌታ ኢየሱስ ክርስቶስ ፍጹም ሰው ከሆነ ለማወቅ ማንበብ ነበረበት፣ ማሰላሰል ነበረበት፣ መመራመር ነበረበት። ይህንን ሁሉ ጌታ ኢየሱስ ክርስቶስ አድርጓል። ሉቃስ ሲነግረን ይህንን በደንብ ሲያስረዳ ጌታ ኢየሱስ ክርስቶስ በጥበብም ያድግ ነበር ብሎ ይመሰክራል። ካደገ ምን ማለት ነው እንዴ? በቁመት ጌታ ኢየሱስ አድጓል አይደለም? አንድ ወቅት ላይ የሆነ በግርግም የተጠቀለለ ትንሽ የሕፃን ልጅ አልነበረም? ነበርኩ። ጌታ ኢየሱስ ክርስቶስ ሕፃን ነበረ። አደገ ሲል በቁመት ያድግ ነበር፣ በሞገስ ያድግ ነበር የሚለውን ሕፃን አንድ ወቅት ላይ ሕፃን ነበር። ቤቢ ጂሰስ ሕፃናት የሚዘምሩለት ቤቢ ጂሰስ ነበር የሚለውን ካመነ እና አንድ ቆድ አድጓል ሲለን አዎ ኢየሱስ ሕፃን ነበር አድጓል ካለን በጥበብም ያድግ ነበር ሲል ጌታ ኢየሱስ ክርስቶስ እንደ ሰው የማያውቀው ጥቅስ ነበር እያነበበን ያወቀው። ስለ ንባብ እኮ እየነገርኳችሁ ስለሆነ እያነበበን ያወቀው፣ እየተማረን ያወቀው። ኢየሱስም ደግሞ በጥበብ በቁመት በሞገስም በእግዚአብሔርም በሰውም ፊት ያድግ ነበር ይላል። በእግዚአብሔርም በሰውም ፊት ኢየሱስ ክርስቶስ ያድግ ነበር። ሆሊስቲክ የሆነ ግሮዝ ነበረው፣ ሁለንተናዊ እድገት ነበረው፣ ያድግ ነበር ጌታ ኢየሱስ። ስለዚህ ወገኖች ሆይ ጌታ ኢየሱስ ክርስቶስ ልክ በመጽሐፍ በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁን እንደሚል አንደኛ ጴጥሮስ ምዕራፍ 3:15 ላይ ጌታችን ኢየሱስ ክርስቶስ ሁሉ ጊዜ የተዘጋጀ ነበር።
መጽሐፍትን ያጠና ነበረ። በሙላት ይህንን ትእዛዝ ኖሮት። ስለዚህ በተፈተነበት ጊዜ ከሰይጣን እስከ እነዚህ የሃይማኖት መምህራን ድረስ በመጽሐፍት ይሞግታቸው ነበር። የሉቃስ ዘገባ የሚያስደንቀኝ፣ ሉቃስ ታውቃላችሁ የግሪክን ፍልስፍናም ቋንቋም ታሪክም የተማረ የስነ ጽሁፍም የተማረ ሰው ነውና በደንብ ያውቃል፣ አጻጻፍ ያውቃልና ከሌሎቹ በበለጠ ሁኔታ የጌታ ኢየሱስ ክርስቶስን የልጅነት ወራት ማወቅ ከፈለጋችሁ የምታነቡት ሉቃስ ወንጌልን ነው። ሌሎቹ ተጸነሰ ተወለደ ብለው ማቴዎስ ብቻ ተሰደደ የሚለውን ይጨምርበታል። ከዛ በኋላ ትልቅ ሆኖ ነው የምታገኙት። ጌታ ኢየሱስ ክርስቶስ የጌታ ኢየሱስ ክርስቶስ የምንድነው ሉቃስ የጌታ ኢየሱስ ክርስቶስን የልጅነት ህይወት ትንሽ እየዘግቡልናል። ግን ሲጫወት ከልጆች ጋር ቀለም ይቀላቀልና ምናምን አላለም። እሱ ሌላ ነው መላቸው። ሲላላክ ደግሞ የሆነ በቃ እናቱ እንጨት አምጣ ስትለው በደመና ጭኖ በነፋሳት አስሮ ምናምን አላም እሱን አይደለም መላቸው። እሱ ዲቴል ውስጥ አልገባም። መጽሐፍት የሚያተኩሩት ዋና ዋና ነገር ላይ ነው የኢየሱስ ህይወት። እና ሲያተኩር አንድ ጊዜ ጌታችን ኢየሱስ ክርስቶስ የ12 ይቅርታ በጣም ቅዝቃዜ ስለሆነ ነው እና የ12 ዓመት ልጅ ሆኖ ስለገጠመው ነገር ሲነገር አንድ ቀን ለፋሲካ በዓል በየዓመቱ ይኬዳልና ኢየሩሳሌም እነሱ እንግዲህ ናዝሬት ናቸው ቤታቸው ታውቃላችሁና ከዛ ተነስተው ኢየሩሳሌም በዓል ሊያከብሩ ሄዱ። የ12 ዓመት ልጅ ነበረ። ኤግዛክትሊ የኔ ልጅ ትንሹ ልጅ እድሜ ማለት ነው። እና እሱን ሳስብ ጌታ ኢየሱስ ክርስቶስን የ12 ዓመቱ ልጅ ሆኖ ሳስበው የመጣልኝ የኔ 12 ዓመት ልጅ ነው። እና አስቡት ከተማ ርቃችሁ ያው ሁለት ቀን ያህል መንገድ የሁለት ቀን ያህል መንገድ ምናምን ጥላችሁት መሄድ በጣም ይከብዳልና አንድ ቀን መጡ በዓል አክብረው ከዛ ሲመለሱ ጌታ ኢየሱስ ክርስቶስ አይ ቲንክ ነው የ3 ቀን መንገድ ያህል ሄዱት። ከ3 ቀን በኋላ ሲመለሱ እንግዲህ ብዙ ህዝብ ነው የሚመለሰው፣ እየተዘመረ ነው የሚመለሰው። አሁን ሰሞኑን አይታችኋል። አሁን እንትኖች ሲዘጋጁ ይሄ ኮንሰርቶች ምናምን ሲዘጋጁ ይሄ ቦሌ መንገድ ላይ እየተዘመረ ምናምን ሲሄዱ አይታችኋል። አሁን በጣም ኢሞሽናል ስትሆኑ አጠገባችሁ ያለው ጓደኛም ልጅ ምንም ይረሳል። ስቴዲየም ጋር ስትደርሱ ነው ትዝ የሚላችሁ አንተ ልጅ ምናምን ትሉት። ይገርማችኋል። ልጆች ይጫወታሉ። እንግዲህ ኢየሱስ ክርስቶስ ከልጆች ጋር ይጫወታል ምናምን ያደርጋል። ሲሄድ እንግዲህ ወይ እንደዛ አድርጓል፣ ሲመለስም ያው ከነከሌ ልጆች ጋር ነው ከነከሌ ጋር ነው በሚል ነው የሚሆነው። እና ሲመለስ 3 ቀን ሄደው ዞር ብሎ ዮሴፍ ይመስለኛል። ብዙ ጊዜ አባቶች ናቸው የሚያስታውሱት። ክብር ለእግዚአብሔር ይሁን። እና ዮሴፍ ይመስለኛል ዞር ብሎ እንግዲህ አንቺ ልጁስ ያለ ይመስለኛል። እንዴት አንተስ ልጁስ ምናምን ዞር ሲሉ ኢየሱስ የለም። የሚያውቋቸው ሰዎች ጋር ሁሉ አንተ ስትሄድ ካንተ ጋር አልነበረም የምትጫወተው ኢየሱስ? አረኛ እዛ ከዛ ስንመጣ አልነበረም ከኛ ጋር ይላል። ጓደኞቹ ጋር የሰፈር ልጆች ጋር ምናምን ሁሉ ፈለጉ፣ ማንም ጋር ኢየሱስ አልተገኘም። በጣም ደስ ይለኛል። እነሱ ተመለሱ እና ተመልሰው እናቱ ቀጥታ ናቆይ እኔ የሚገኝበትን ቦታ አውቀዋለሁ ያለች ይመስለኛል። ምክንያቱም እናቱም ይሄንን ሁሉ ነገር በልቧ ተጠብቀው ነበር የሚል ቃል አለ። ቆይ ይሄ የዚህ ልጅ አመል አውቀዋለሁ፣ የት እንደሚገኝ አውቀዋለሁ። እሱ ቸርች አካባቢ አይጠፋም፣ ከጠፋም ከተደበቀም ቸርች አካባቢ ነው የሚገኘው። እና ቆይ ግድ የለም ብላ ስትሄድ እንኳን ሊያናግሩት ይቀርና ሌላ ታሪክ ውስጥ ነው እሱ ያለው። ከትልልቅ መምህራን ጋር የአይሁድ ራባዮች ክርክር አላቸው። እንዲህ ይቀመጡና ጥቅስ እየተነሳ አንዱ ይወረውራል፣ ሌላው ይመልሳል። ይሄ ግመራ ይሰነጥቁታል። በቃ እንደሱ ነው የሚያደርጉት። ህግ በመሰንጠቅ ነው በመዘርዘር ነው የሚታወቁት። ጌታ ኢየሱስ ክርስቶስ መሃላቸው ቁጭ ብሎ ድንገት አስደንግጧቸዋል። ከነሱ ጋር መጽሐፍ ቅዱስ ይከራከር ነበር፣ ይጠይቃቸው ነበር፣ ይመልስላቸውም ነበር ነው የሚለው። አይገርማችሁም? እሺ ሙሴ እንዲህ ሲል እንዲህ ለማለት ለምፈልግ ሲል ኖ እንደዚህማ ማለቱ አይደለም ይላል። መጀመሪያ ላይ ይመስለኛል አንተ ዞር በል ምናምን ያሉት ይመስለኛል። ምክንያቱም የ12 ዓመት ሳለ የኔን ልጅ ነው ያሰብኩት ብያቸዋል። በአይሁድ ደግሞ ልማድ አስቡት፣ በአብዛኛው እንደኛ ናቸው ማለት በቃ አሁን ልጆቻችንን እንኳን ፈቅድላቸውም ትልቅ ሰው ፊት ቆመው የሆነ ነገር እንዲነጋገሩ አንተ ዝም ብለህ ነው ምናምን። ከዛ ግን እስቲ ቆይ ምንድነው ያለው? እስቲ ምንድነው ያልከው ሲሉ ይመልሳል። ከዛስ ይጠይቃቸዋል። ደግሞ እሺ ይሄኛውስ ቦታ ላይ እንዲህ ሲል ምን ማለቱ ሌላቸው
ማይ ጋድ ሲከራከሩ ሲጠይቃቸው ሲመልስላቸው በፍጹም ሊደርሱበት አልቻሉ። እና መጽሐፉ ሲነግረን እንደዚህ ይላል ሲደመድም የሰሙት ሁሉ መምህራን ወርኩቹ ናቸው እኮ ክብር ለእግዚአብሔር ይሁን። እነዛ እኮ ራባዮች ናቸው። የሰሙት ሁሉ በማስተዋሉና በመልሱ ተገረሙ ይላል። ይሄ 12 ዓመት ሕፃን ልጅ ይሄን ሁሉ ከየት አመጣው አሉ። አባት ሆይ በመጽሐፍት ስለኔ እንደተጻፈ ፈቃድን ላድርግ መጥቻለሁ አይደል? ሙሉ ጊዜውን እሱ የእግዚአብሔርን ቃል ጥናት ሲያደርግ ነው ያጠናል። ጌታ ኢየሱስ ክርስቶስ ይህንን ልማዱን ከትንሣኤው በኋላ አልተወም። እነዚህ ነገሮች ላንሳላችሁ። ከትንሣኤው በኋላ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን ተከተሉት። ሲያስተምራቸው ነው የኖረው። ዋነኛ በነገራችን ላይ በአብዛኛው ወንጌላት የተሞሉት በኢየሱስ ክርስቶስ ትምህርት ነው። ሲያስተምራቸው በምሳሌ ሲያስተምር በምን ሲያስተምር ነው የምታዩት። እና አስተምሯቸው ግን በደንብ አልገባቸውም። እንደ አንዳንዶች ናቸው ማለት በቃ ቃሉን የሚሰሙት ቸርች ብቻ ነው፣ በግላቸው አያጠኑትም። ምን ለማለት ፈልጌ ነው? ማጥናት ያስፈልጋል። እና በግላቸው አያጠኑትም። ስለዚህ በቃሉ ተሰናክለዋል። ቃሉ ያን ያህል ጥልቅ ወደ ህይወታቸው አልገባም። እና ወደ ኋላ ተመለሱ። ብዙዎቹ ትዝ ይላቸዋል እነ ጴጥሮስ ግሩፕ አደራጅቶ ወደ ጥብርያዶስ ሄደ፣ ወደ ገሊላ ባህር ማለት ነው። ደግሞ ቀሌዮጳ የሚባለው አንደኛው ማን እንደሆነ አይታወቅም። አንድ ሰው ሄደው ደግሞ ጓደኛውና እኛማ ብለው ወደ ኤማሁስ መንገድ ሄዱ ይላል። ከዛ በኤማሁስ መንገድ ላይ ጌታችን ኢየሱስ ክርስቶስ ተገለጠላቸው። መንገደኛ ነው የሚመስላቸው እና መጣው አንተም በዚህ ጋር ነው የምትሄደው ና እንሂድ ምናምን ብለውት ኢግኖር አድርገውት ያወራሉ። ሞቅ ያለ ንግግር ነው። እንደዚህ ግን ሞቅ ያለ ንግግር የምትነጋገሩት ምንድነው እሺ አሉት። ተገረሙበት። ያነሱት አልሰማም። ምን ይሄ ሁሉ ሲሆን አልሰማም? ምንድነው የሆነው? ኮኮኖ እኮ 3 ቀን የሆነው አንድ ታሪክ አለ። ምን ሆነ? ጌታ ኢየሱስ ክርስቶስን የገለጡበት መንገድ ነው የሚያስደንቀኝ። ምን አለ? በቃልና በስራ ብርቱ ስለሆነው ነብይ። ጌታ ኢየሱስ ክርስቶስ በስራ ብቻ ሳይሆን በቃል ብርቱ ነብይ ነበር። አቤት እኮ ሲያስተምር ብታዩ ማለታችሁ። እኔ እንደሱ አይነት አስተማሪ አይተናናቅ። ካፊ የሚወጣው ቃል የስልጣኑ ቃል ኢየሱስ እኮ ሲያስተምር አይተንኳናቅ። ግን ምን ያረጋል አሉ። ገደሉት። አይሁድ ሞተ። እኛማ ስንት ነገር ተስፋ እስራኤልን እንዲቤዥ ተስፋ አድርገው ነበር። አሁን ያው ይህ ከሆነ 3ኛ ቀኑ ነው እያሉ እሱ ደግሞ አይገርማችሁም? አሁንም ቃል ነው የሚያስተምራቸው። መጽሐፍት ይከፍትላቸው ነበር ይላል። መጽሐፍት እነሱ ይዘው በቃሉ ይዞት ይሁን ምን መጽሐፉ አላለም። ግን አሁንም ጌታ ኢየሱስ ክርስቶስ እነዚህ ሰዎች የተመለሱት የወደቁት የእግዚአብሔር ቃል በጥልቀት ስለሌላቸው የእግዚአብሔርን ቃል ስላላጠኑ እንደሆነ ስለሚያውቅ በመገሰጽ አልጀመረም። እኔ እኮ ነኝ ኢየሱስ እኮ ነኝ ምናምን አላላቸው። መፍትሄው ምን እንደሆነ ያውቃል። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍ ሁሉ የተጻፈውን ተረጎመላቸው ይላል። ኧረ እባክህ እንዲህ ነው እንዴ? ኧረ እባክህ ምናምን እያሉ ይሰሙታል። አላወቁትም። ከዛ በኋላ ጌታ ኢየሱስ ክርስቶስ ተለያቸው። ሲለያቸው አይናቸው ተከፈተ። ልክ ሲከፈት አንድ ነገር ትዝ አላቸው። ማይ ጋድ እኔ እኮ አንተ ይህንን ድምፅ እንዲህ ያለ አስተምሮ የት ነው ማቀው ስል እኔም እኮ የሆነ ስሜት ተሰምቶኝ ነበር ይላሉ። እርስ በርሳቸው በመንገድ ሲናገረን በመጽሐፍትን ሲከፍትልን ልባችን ይቃጠልብን አልነበረምን አሉ። ገባ? አልተነጋገሩም እንጂ ለካ ኢየሱስ መጽሐፍትን ሲተረጉምላቸው ሲነግራቸው ልቡ የሆነ ነገር ይቃጠላል። ሃሌሉያ ምናምን ይላል። እና በጣም በቃ ወዲያውኑ ምንድን ተመለሱ ይላል። ክብር ለእግዚአብሔር ይሁን። ይሄማ አለ እንዲህ አሉ። ያ ያስተማረን ያ ስለ ነቢያት ያ ስለ ራሱ የነገረን አለ አንተ ራሱ ነው ልባችን ሲቃጠል ሌላ አስተምሮ ልባችን ያቃጠለብን ልባችን እንደዚህ እንዲነድ ያደረገ የለም። እሱ መሆን አለበት ብለው ተመለሱ። ጌታ ኢየሱስ ክርስቶስ የመጨረሻዎቹ ሰዓቶች ላይ ወደ አባቱ ከመሄዱ በፊት ወደ አባቱ ለመሄድ ሲሰናዳ ያደረጋቸው የመጨረሻ ነው። ወደ ክብሩ ሊመለስ ነው ሊገባ ነው። የመጨረሻ ያደረጋቸው ነገር ምንድነው? አሁንም መጽሐፍት ነው የከፈተው። የመጨረሻ ሰዓት እኮ ነው።
ጌታ ኢየሱስ ክርስቶስ ወደ አባቱ ሊሄድ ነው፣ በቃ ሊያርግ ነው። ታውቃላችሁ ሉቃስ 24 እና የሐዋርያት ሥራ ምዕራፍ 1 ላይ ያሉት የክስተቶች በጣም የተቀራረቡ ሰዓታት ወይም ጊዜያቶች ውስጥ ነው ያሉት። ጌታ ኢየሱስ ክርስቶስ መጨረሻ ላይ ያደረጋቸው ነገሮች ናቸው ያሉት። ከዛ በኋላ ምንም ሌላ ታሪክ አታገኙ። ከዛ ወደ ይዟቸው ሄደና ተነጠቀ። በቃ ይሄን ነው የምታገኙት ታሪክ ማለት ነው። ጌታ ኢየሱስ ክርስቶስ ይሄንን ሲናገራቸው የመጨረሻ ሰዓት ላይ ከእናንተ ጋር ሳለሁ አላቸው። ቻው ሊላቸው ነው። በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄው የነገርኳችሁ አስተማርኳችሁ ቃል አለ። አሁን መፍትሄው ምን እንደሆነ ታውቃላችሁ? እንደዚህ የተወዛወዘ አንተ ጴጥሮስ ያኔ በገረድ ፊት ለምን እንደካድከኝ፣ ለምን እንደዛ እንደተፍገመገምክ፣ ለምን ጓደኞቼን ሰብስበው ወደ ጥብርያድ ውስጥ እንደሄድክ ታውቃለህ? አንተና ግድ የለምና አንተ ያን ጊዜ ነጠላህን እንደዚህ አንተን ብለህ እርቃንህን በሰው ፊት ለምን እንደሮክ ታውቃለህ? እናንተ ምን ነቀለውባ እዛ ኢማውስ መንገድ ላይ ለምን እንደሄዳችሁ ታውቃላችሁ? አንተም ብትሆን ሁላችሁም እኮ ቤት ደጅ ዘግታችሁ እኮ አናውቀውም ለምን እንዳላችሁ ታውቃላችሁ? ከመጽሐፍት ጋር የነበራችሁ ችግር ነው። ስለዚህ አለና በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እግዚአብሔር እንደዚህ ያደርግልን። በዚህ ምሽት ከፈተላቸው ይላል ጌታ ኢየሱስ። የመጽሐፍን ገጾች እንድናውቅ ብቻ ሳይደርግ የሚያቀን ገጾቹ ላይ ያለው እውነት እንድንረዳ አእምሮአችን ይከፍትልናል ስናጠናቸው ማለት ነው ከመጽሐፍቱ ጋር። እኔ ይገርማችኋል አልጋ ላይ ቆሜ ያውቃለሁ ልቦለድ እያነበብኩ። ያኔ ትልቅ መጽሐፍቶች ነበሩ። አሁን ይሄኛው ጀነሬሽን አያነብም። ያው መጽሐፍት ታውቃላችሁ አይደል? የኛ ጊዜ ልቦለድ መጽሐፍት ምናምን ይነበብ ነበር። ትልቅ መጽሐፍቶች አሉ እና የልምጃት እና ምናምን ይባሉ። እነሱን ታነቡና ታሪኩ ልብ አንጠልጣይ ሲሆንባችሁ በቃ የት ሊደርስ ነው ብላችሁ አንዳንድ ጊዜ በቃ አልጋ ላይ ቆሜ እውነቴን እኮ ነው ዳዎች አልጋ ላይ ቆሜ ምናምን ከዛ ምናምን ብላችሁ ተቀጥላላችሁ። እንቅልፌን ሰውቼ ለሌት እኮ ነው። ሲነጋ ግን አንዱ እንኳን ልቤ ውስጥ አያድርም። ሲነጋ ሌላ መጽሐፍ ሲያምረኝ ወገኖች ሆይ አእምሮ ሲንካፍት ልብን ሲያቃጥል ማታ አንበቢው አስለቅሶኝ እንደገና በማግስቱ ሳነበው የሚያስለቅሰኝ መጽሐፍ ያገኘሁት ይሄንን ሲለውጥ ያየሁት ሲነካ ያየሁት መጽሐፍ ይሄንን እና ሌላ ነገር አይደለም መሰጣችኋል። ሌላ መጽሐፍት አይደለም መሰጣችሁ። እኔ በህይወት እያለሁ በመድር እያለሁ ያስተማርኳችሁ አለ አይደል? አሁን ሌላ ነገር አይደለም መሰጣችሁ። አሁንም መጽሐፍት ይህንኑ መጽሐፍት የነገርኳችሁ እንድታስተውሉ ብሎ እና ቆይ ጴጥሮስ እጁን ጫና ብሎ አእምሮአቸውን ከፈተላቸው ይላል እግዚአብሔር። ከመጽሐፍት ገጾች ጋር እንዲህ ስንዋደድ እንዲህ ስንቀራረብ በገጾቹ ያሉትን ነገሮች እንድናስተውል አእምሮአችንን ይክፈትልን። ግን ከመጽሐፍት ጋር እንደገና መቀራረብ አለብን። ከመጽሐፍ ቅዱስ ጋር እንደገና መውደድ ሲጀምር ያልኩትን ብዬ ልጨርስ። ጌታ ኢየሱስ ክርስቶስን ስለመምሰል ብዙ ነገር እንነጋገራለን ወገኖች ሆይ። ጌታ ኢየሱስ ክርስቶስን መምሰል ማለት ውስብስብ ያሉ ለአእምሮአችን በጣም የማይገቡን ሐሳቦች ማለት አይደለም። ጌታ ኢየሱስ ክርስቶስ የኖረውን ኑሮ መኖር ማለት ነው አይደል? እሱ መጽሐፍትን ይወዳል፣ መጽሐፍትን እንውደድ። እሱ ያነባል፣ እናንብብ። እሱ በመጽሐፍቱ ዕውቀት የተሞላ ነበር፣ እንሞላ። ኢየሱስን መምሰል ማለት ይሄ ነው። ሌሎች ብዙ ነገሮች አሉ። አንደኛው ግን ደግሞ ይሄ ነው። እግዚአብሔር ይሄን እንድናደርግ ከመጽሐፍት ጋር እንደገና በፍቅር እንድንወድቅ ይርዳን።